በጣም ውብ ነበረ እንዴ እየለበለበ ከስር ብድግ እያደረገ ውብ ነበር። ምን ቀረ? የትም ስላልመለሰችው እሺ ሀናን እስኪ ሞክር። አስቢው አንድ ክፍል ውስጥ ውሃ እየገባ ነው፣ መስኮቱ በሩ ተዘግቷል። በምን መውጣት ትችላለች? በዚህ ሲቹዌሽን ከሆነ ጠጥቼው ነው። እንዴት ልወጣ እችላለሁ? ቀጥልኩ ስለሆነ ቤት ሙሉዋ እንዴት የትም የመጣልሽ ሀሳብ አለ? እኔ ምናልባት እንግዲህ እዚህ ድረስ ነው ውሃው አይደለ ወይ ወደ ላይ መጥቼ ወይ ደግሞ ቢላ ነገር እየዋኘው ይኖረዋል ብዬ አስባለሁ። ያለ የምትለው ከዚህ ሁሉ ግን ዋና አስበው ምን ጥያቄ ሲጀምር ምንድን ነው የጀመርኩት? እሺ አንዴ ልገምገም። ቃጠሎ ላይ ስለነበረ እየለመደ ስለነበረ እኔ አልሰማሁም። እስቲ ብታስቡት አንድ ቤት ውስጥ በሩ መስኮቱን የተዘጋ ቤት ውስጥ እያደረጉ ብታስቡት ነው ያልኳችሁ። ስለዚህ ማን አስበው አይደለ ያንተ እያተመከነ ያለ እንዴ ተከፈተልኝ አካውንቴ በጭፈራ ብቻ ለዛ ነው አብዛኛውን ጊዜ በጎን የምደርሰው። ለዛ ነው ትንሽ ብቻ ትንሽ ካለ መንከር ያስፈልጋል። ይሄ ያቀጥል እስቲ የበርበሬ አዘገጃጀት እንዴት ይደረግ? በርበሬ በመጀመሪያ ነጭ ሽንኩርት፣ ዝንጅብል ታርቂያቸውና ደስ አምስት ዓመት ህይወት አምስት ዓመት ሆኖ ግን ህይወት አንዱ ምን ይሻላል? ናፍት ትበልበት የግራ ጉሮሮ ለግራ ጉሮሮ መድኃኒት ባንጓ ልክ 5000 ሀናን ተቃጥላ ድምጿን አልሰማም። እስቲ አልችልም መሰለኝ በዚህ ማውራት እስኪ መጨረሻ እንደዚህ ያቃጠለሽ ነገር ምንድን ነው? እኔ በነገር ላይ በምንም እንደዚህ እኔ ብቻ አቃጠለኝ እንጂ በኑሮም ይሁን ሰው ምን ለማቃጠል ከሞከረ ራሱ ይቃጠላል እንጂ ያላቃጥላል አልቃጠልም ለማለት ነው። ተቃጣይ ምንም ነገር ቢገጥመኝ ወደ ብቻ ነው የማስበው እና የሚገዛ ነገር ሹካ ጥሩ ሀሳብ ነው። ግን ሹካ ደግሞ 4 ነው 5 ሆኖ ሊሰራ ይችላል እኮ። የምን ሀገር ሹካ ነው 5 እኮ። ለማንኛውም ይሄን ያልካፈል አሰብኳችሁ ጥሩ ነው። ስለዚህ ጓንት እሱ ነገር ጣት ላይ ሆኖ አይደለም እንትን የሚለው 5 ጣት አለው ህይወቴ ይዘት ባይዘው ይሄን መሳሪያ አይዲያ ነው ግን ማለት ነው። እሺ ሁለተኛው እንዴት ነበር? አራቱ ሀናን ተገለጸው ያው ነው። ሁለተኛ ምንም አልገልጸውም። ስለዚህ ወደ ሶስተኛው ላይ እኩል ነው የምንዝቀው። ወይኔ አብረን የተያየ ነው አብረን እንዛቅ። ይሄን መልሳችሁ ስለማዝቁት በደም መዛቅ
መዛቅ ያስፈልጋል። ልክ እንዴትም ይሄው እንዴት ነው ተገላብጦ ያው ይታያል። ቆይ አሁን ተቀያየሩት እንዴ